ስምሽንና ጌታ ምን ያደረገ ተናገሪ። ስሜ ገነት ጳውሎስ ይባላል። ገነት እሺ። ጌታ ያደረገው ነገር ለጓደኛዬ ነው። ባለፈው ፕሮግራም ካለቀ በኋላ ነው ደብዳቤ ሰጣኝ ነበር ቢሮ አንድ ላይ ምን ሰራናት። እሺ በቃ አሽጋ ነው ሰጠችው። አላየው ምን እንደጻፈችም አላየው። ይዘውና ደብዳቤውን እዛ ጉባኤ ስር እንዲያዩት ልክ ያለው አያችሁት? ስም አለው የተጻፈ ስም አለው የለውም ማለት እሺ ቀጥይ። አው እዛ አንዳንድ ስለ መንፈሳዊ ነገር ስናወራ ስለ እግዚአብሔር ሰው ነግራለሁ። እንደዚህ አይነት እኛ ሰፈር መፍትሄ ያለ ሰው አለ ብዬ ነግራታለሁ። በብዙ እንቆቅልሽ ውስጥ ነው ያለችው። ያው በሽታ ታማሚም ናት። ስለዚህ እነግራታለሁ እዛ ቢቴጂ ቢጸልልሽ እንዲህ ብዬ እነግራታለሁ። ሌላኛው ደግሞ አባቷ ክስ ነበረውና ስለዛ ክስ በጣም ትጨነቃለች። ፍርድ ቤት አዲስ አበባ ነው ቀጠሮ ያላት። ያኔ በጣም ስለምትጨነቅ እንዲህ አልኳት፣ አንቺ ቢቴጂ የእግዚአብሔር ሰው እዛ አለ፣ ስለ መሬት እሱ አንድ ቃል ካወጣ ነገሩ ይፈጸማል፣ እንሂድ እላታለሁ። ስለምን በቃ ስለ መሬት የእግዚአብሔር ሰው መሬት ብሎ ካለ ያ ነገር ይፈጸማልና እንሂድ፣ አንድ ቀን እንሂድ ስል ደብዳቤ ልጻፋለች። እሺ ጻፍ ያልኳት ጽፋ አሽጋ ሰጠች። አንደኛ ለአባቴ እውነት በእውነት እንዲፈረድለት አባትና እናቴ ርስት የሱ እንዲሆን የአባትና የእናቱ ርስት የሱ እንዲሆን አንድ ቁጥር ላይ ጻፈችው እሱ ነው። እሺ ከዛ ያ ፕሮግራሙ ካለቀ በኋላ ነው ደብዳቤ የእግዚአብሔር ሰው ነው ለእግዚአብሔር ሰው የሰጠውትና ቁጥር 1 እና ቁጥር 3 ተፈጽሟል አለ የእግዚአብሔር ሰው ማለት ነው። ቁጥር 3 ምን እንደሆነም አላቅም፣ ቁጥር 1 ምን እንደሆነ እኔ አላቅም። እግዚአብሔር የእግዚአብሔር ሰውንና እሷ የጻፈችው ነው የሚያውቁትና ልክ በጣም ደስ ብሎኝ ሌሊት ተነስቼ ቢሮ ሄድኩትና ተቃቅፈም ሽንት ቤት ሆነን ነው ከሷ ጋር ነና እሷ ተቃቅፈም እናወራው ሰዎች ብዙ እንትን ስለማይሉ መሲ አልኩት። አቤት እንዲህ መጀመሪያው ነው የእግዚአብሔር ሰው ኤምኤስ ብሎ ነው ስምሽን መሲ ብሎ ነው አልኩት። ደስ አላት። ተንበረከክን ሁለታችን እግዚአብሔርን አመሰገነና ምን እንደጻፍሽም አላቅም ቁጥር 1 እና ቁጥር 3 ተፈጽሟል ብሏል የእግዚአብሔር ሰው አልኩት። እሺ ብላ ቁጭ ያለችና ቁጥር 1 ስለ አባቴ ነው ጻፍኩት አለች። ያን ቀን ሰኞ ማክሰኞ አባቷ 10 ሰዓት ላይ ነው ፍርድ ቤት ላይ ቀጠሮ መጥሪያ ተሰጣቸው። ቦዲቲ ላለ ሰው ይግባኝ ነው ከቦዲቲ ወደ አዲስ አበባ ሄደውና መጥሪያ ተሰጥቶ ነገሩ አልቋል። በቃ የመጨረሻ ውሳኔ የሚሰጠው ግንቦት 24 ላይ ነው የመጨረሻ ውሳኔውና እንደዛ ሆኗል። ሙሉ በሙሉ ነገሩ ሲያልቅ መጥቼ እስከ ማመሰግን ስላለች በቃ ለዛ ነው ምን ሆነላት። በቃ አሁን 24 ላይ ነው የመጨረሻ ውሳኔ የሚሰጠው። አሁን የመጨረሻው ጥሩ ደረጃ ላይ ሄዶላታል። አዎ ጥሩ ደረጃ ላይ ነው። በቃ ማንም ማለት ተከራካሪዎች አልቀረቡም። ይሄ እዚህ ሲጸለይ ተከራካሪዎቹ ፍርድ ቤት ሳይመጡ ቀሩ። አዳና ሳካቴለ ደባ ዛሬ ላንቺ እንደዛ ሆነልሽ፣ ለእናንተ በኢየሱስ ስም እንደዛ ሆነላችሁ። አምላኬ ፍርዱን ፈረደላችሁ። ባጄ ነብይ ማለት የሚተነብይ ማለት አይደለም፣ ፈራጅ ማለት ነው። ነብይ የማን አፍ ነው? ዛት ሚስ እግዚአብሔር ዳኛሽ ከሆነ ፈራጅሽ እሱ ነው። አሜን። ዛሬ ስላንቺ ሲፈርዳ ያለው በሁሉ ነገር ፈረደላችሁ። ኢየሱስ ጌታ ነው። እሺ በቃ አሁን ነገሩ ሲያልቅ እሷንም ይዤ መጥቼ እዚህ በእግዚአብሔር ፊት ምስጋና አብረን እናቀርባለን። እሰይ ሃሌሉያ አሜን። እስቲ እጆቻችሁን ዘርጉ። እዚህ ደብዳቤ ላይ ያለው በሉ ሙሉ የለቅሶ እንባ ይሄ የተጻፈው ነገር በሉ አሁን መልስ አገኘ በሉ፣ ምስክርነት ሆነ በሉ። ተናገሩ። ከሳሾቿ ወደቁ በሉ፣ ጠላቶቿ ወደቁ በሉ፣ ርስታቸው ተመለሰ በሉ፣ እግዚአብሔር ፈረደ በሉ። በኢየሱስ ስም እንደዛ ሆኗል። ከብዙ ምስክርነት ጋር በድጋሚ እንገናኛለን። እግዚአብሔር ስለሷ አንቺ መተሻል። የአንቺን ቤት በኢየሱስ ስም በኃይል ይስራው። አሜን። ከዚህ ሰዓት ጀምሮ መለቀቅ ያለበት ነገር ሁሉ ስለ አንቺ ተለቀቀ። አሜን። በኢየሱስ ስም አሜን።